ኢቢኤስ የቅዳሜን ከሰዓት ፕሮግራም ላይ በእንግድነት ተጋብዛ የነበረችው የነፃነት ወርቅነህ ባለቤት ያደረገችው ኢንተርቪው በተመለከተ ሙሉውን ቪዲዮ አጠር አድርገን ይዘንላችሁ ቀርበናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እና ላይክ በማድረግ ቤተሰብ ይሁኑ። ስለ ታዋቂ ሰዎች፣ ስለ አርቲስቶች፣ ስለ ቲክቶከሮች ወቅታዊና አዝናኝ መረጃ ይዘን ወደ እናንተ እንቀርባለን። ፕሮግራሙን እንዲህ ብለው ይጀምራሉ። የስራ ባልደረባችን የህዝብ ልጅ የሆነው ነፃነት ወርቅነህ ካለፈ ወራት አለፉት። በሻይ ሰዓት ፕሮግራም ላይ እንግዳ አድርገው እንደጋበዟት ይገልጹና ወደ ውይይታቸው ያመራሉ። ንጹህ ዘር ደሳለኝ እንኳን ደህና መጣሽ ሰላምታ እያቀረቡላትና የሻይ ሰዓት ስለጋበዝንሽ ብለው ሻይ ቀድተው ይሰጧትና ወደ ቤተሰባዊ ጨዋታቸው ይመለሳሉ። ካሜራ ፊትና ህዝብ ፊት ለመጀመሪያ ጊዜ እንደቀረበች በመናገር ትጀምራለች። ስለ ትውውቃቸውም ስትናገር ጊዜው በ1997 አካባቢ ሆኖ የአክስቷ ባል ሀዘን ላይ እያለች እሱ በወቅቱ ከመታፈስ ሽሽት ከራሱ ቤት ሸሽቶ ወደ አክስቷ ቤት ሄዶ ነበር። በትውውቃቸውም ጊዜ ላይ አርቲስት መሆኑን እንጂ ምንም የእሱን ስራዎች እንዳላየች ትናገራለች። ወደ አሜሪካ ተነስታ ብትሄድም ማውራታቸውን አላቆሙም ነበር። ከዚያም ከአሜሪካ ተመልሳ በመጣች ጊዜ በ2002 የቀለበት ስነ ስርዓት እንዳደረጉ ትናገራለች። 3 ልጆች ያላቸውም ሲሆን ሁለቱን ልጆቿን በምታረግዝበትና በምትወልድበት ሰዓት እሱ አሜሪካ እሱ ደግሞ ኢትዮጵያ ነበር። ግን 3ኛ ልጃቸውን ስትወልድ አብሯት ነበር። በዚህ ምክንያት ለመጨረሻ ልጇ ሀዘኑ ከባድ እንደሆነ ተናግራለች። ከምንም በላይ የሚቆጨኝ ሳልሰናበተው አጠገቡ ሳልሆን ጓደኞቹና ቤተሰቡ ግን ያ እድል ነበራቸው፣ እኛ ያንን እድል አላገኘንም ብላ ሀዘኗን ትገልጻለች። ለስራው ያለው ፍቅር አሜሪካን ትቶ ሀገሩ እንዲመጣ አድርጎታል። የህመም ስሜት በሚሰማውም ሰዓት አሜሪካ ሆነ ሕክምናህን ተከታተል ስትለው ታሞ ሞተ መባል አልፈልግም፣ እየሰራ ሞተ መባል ነው የምፈልገው እንዳላትም ትናገራለች። ከመጨረሻ ልጇ የተነሳባት ጥያቄ አባታችን እኮ ከኛ በላይ ስራውን ይወዳል የሚል ነበር። አይ ስራውን ሳይሆን ህዝብ ነው የሚወደው ብላ እንደመለሰችላትም ትናገራለች። በጣም ከባድ የሆነባት ነገር ለልጆቿ አባታችሁ በህይወት የለም ብሎ መናገር ነው ብላ ሀዘን በተሞላበት አንደበት ተናግራለች። ነፃነት የተለያዩ ተሰጥኦና የሙያ ባለቤት እንደሆነና ከነዚህ ተሰጥኦዎችና ስራዎቹ የቱን ነው የምታደንቂለት ብላ ብትጠየቅም እኔ አፍቃሪው እንጂ አድናቂው አይደለሁም ብላ የሚገርም መልስን ሰጥታለች። ፈጣሪ መጽናናቱን ለቤተሰቦቹና ለወዳጅ ዘመዶቹ እንዲሁም ለህዝቡ ይስጥ እያልን የዛሬ ፕሮግራማችንን በዚህ ቋጨን። በሌላ ርዕሰ ጉዳይ እስክንገናኝ ድረስ ቸር ቆዩ።